ሰላም ጤና ይስጥልን ውድ ሚዲያችን ተከታታዮች በእያላችሁበት ሰላም እግዚአብሔር ይብዛላችሁ። ይህ የሰንበት እንግዳ መርሃ ግብራችን ነው። ዘወትር በዕለተ ሰንበት ወደ እናንተ የሚቀርበው መርሃ ግብራችን ተጀምሯል። እስከ መርሃ ግብራችን ፍጻሜ ድረስ አብራችሁ እንድትቆዩ ከወዲሁ እንጋብዛለን። ሚዲያችንን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። በዛሬው ዕለት እንግዲህ በአገልግሎት ዙሪያ በሰፊው የምናነሳ ይሆናል። በዚህ ዙሪያ ሰፋ ያለ ሐሳብ ሊሰጡን በመካከላችን ክቡር መምህራችን መምህር ዳዊት አየለ ይገኛሉ። ከሳቸው ጋር ሰፋ ያለ ቆይታ እናደርጋለን። ክቡር መምህራችን እንኳን ደህና መጡ። እንኳን በሰላም ጠበቃችሁን። በእውነት በትምህርተ መስቀልና ማተብ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አበው አባቶቼ፣ አይንተ እግዚአብሔር ካህናት፣ ላይካነ ምስጢር ወንድሞቼ ዲያቆናት፣ መምህራነ ወንጌል፣ ሁላችሁም ሕዝበ ክርስቲያን በአገር ውስጥ ያላችሁ የቅዱስ እግዚአብሔር ልጆች፣ የቅድስት ድንግል ማርያም ልጆች፣ የቅዱሳን ነቢያት፣ የሐዋርያት፣ የጻድቃን፣ የሰማዕታት የበረከት ልጆች ሁላችሁም በያላችሁበት ሰላም ጤና ይስጥልኝ። እንደምን ዋላችሁ? እንደምን ሰነበታችሁ? እንኳን ለዚህ ሰዓት አደረሰን አደረሳችሁ። አሜን። ክቡር መምህራችን ከልብ እናመሰግናለን። እንግዲህ በዛሬው መርሃ ግብር ቆይታችን የመጀመሪያውን ጥያቄ ወይም ሐሳብ የምናነሳው አገልግሎት ምንድነው የሚለውን እስኪ አጠር አድርገው ይግለጹልን። ካም አገልግሎት ምንድነው የሚለው እንግዲህ ያው አገልግሎት ማለት እግዚአብሔርን ማገልገል፣ ከእግዚአብሔር ጋራ ተገናኝቶ እግዚአብሔርን በሰጠን መክሊት በሰጠን ዕውቀት ወደዚህ ምድር የመጣንበት ትልቁ ዓላማው እንግዲህ የሰው ልጅ እግዚአብሔርን ለማመስገን ለማገልገል ነው። አገልግለን ደግሞ በረከት ለማግኘት ነው። ለእግዚአብሔር ምንም እንጨምርለት ለሱ የምናተርፈው ነገር ባይኖርም ለእኛ ትርፍ የምናገኝበት። ለምሳሌ አገልግሎት ስጋዊ አገልግሎት አለ፣ መንፈሳዊ አገልግሎት አለ። መንፈሳዊ አገልግሎት እንግዲህ ለእግዚአብሔር የተለየ ልዩ አገልግሎት ነው። ስለዚህ ይህንን አገልግሎት የሚያገለግሉ ሰዎች ደግሞ በእግዚአብሔር ቤት በእግዚአብሔር ቃል ተምረው ተኮትኩተው ቅድስት ቤተክርስቲያንን አውቀው የእግዚአብሔርን ምስጢረ ሥላሴን በደንብ አውቀው ወደ ቤተ መቅደሱ ገብተው በቤተ መቅደሱ የሚያገለግሉ አገልጋይ ካህናት፣ ዲያቆናት፣ ጳጳሳት፣ ኤጲስቆጶሳት እንዲሁ በየክብራቸው በየማይረጋቸው እስከ ብፁዕ ፓትርያርክ ድረስ በዚህ መልኩ አገልግሎት ይሰጣል። መልካምችን እንግዲህ አገልግሎት ሁሉም በየመክሊቱ የሚያገለግልበት የሚሰማራበት መሆኑን በሰፊው ገልጸውልናል። እንደው መንፈሳዊ አገልግሎት አለ፣ ስጋዊ አገልግሎት የሚለውንም በሰፊው ለማንሳት ተሞክሯልና አሁን በዚህ ሰዓት ብዙ አገልጋዮች ተፈጥረዋልና ይሄ አገልጋይ የተባለ ሁሉ ቤተክርስቲያንን እንዴትና በምን አይነት መልኩ ነው ማገልገል ያለበት የሚለውን ብናነሳ፣ ለምሳሌ ምእመኑ በምን ደረጃ ነው ቤተክርስቲያንን ማገልገል ያለበት? አማኙ፣ ወጣቱ፣ ህፃናቱ፣ አዛውንቱ፣ ሊቃውንቱም ስንል ደግሞ ካህናቱ አለ፣ ቅድም እንደተገለጸው መምህራኑ፣ መነኮሳቱ፣ ጳጳሳቱ በየት ልክ ነው ቤተክርስቲያንን ማገልገል ያለባቸው የሚለውን እስኪ ያንሱልን። አገልግሎት መንፈሳዊ አገልግሎት የሚያገለግሉ ሰዎች እንግዲህ ስጋዊ አገልግሎት አለ። ስጋዊ አገልግሎትን ስናየው አንድ ሰው ለምሳሌ በአንድ መስሪያ ቤት ስለ ሀገሩ ስለ ማህበረሰቡ አገልግሎት ስጋዊ አገልግሎት መንፈሳዊ አገልግሎት ብለን በሁለት እንክፈለውና ስጋዊ አገልግሎት ማንኛውም ሰው ለሀገሩ ለማህበረሰቡ ለተለያየ ለእንጀራውም ብሎ የሚያገለግለው አገልግሎት አለ። መንፈሳዊ አገልግሎት ደግሞ ከዚህ የተለየ ነው። መንፈሳዊ አገልግሎት ደግሞ ለዘላለም ቤታችን ከኛ አልፎ እግዚአብሔርን አገልግለን ሌሎቹም ተገልግለው በረከት እንዲያገኙ ለምሳሌ ከብፁዓን አባቶቻችን ስንጀምር ብፁዓን አባቶቻችን ጳጳሳት እየባረኩ እየጸለዩ ክህነትን እየሰጡ ከዛም አልፎ ቅድስት ቤተክርስቲያን እንድትሰፋ ትምህርተ ወንጌል እንዲሰፋ ሁሉም በየመክሊቱ ዲያቆናቱን ካህናቱን እያበቁ እያነቁ ለትልቅ አገልግሎት ያበቃሉ። ቅድስት ቤተክርስቲያንን በደንብ በንቃተ ሕሊና ይጠብቃሉ፣ ያስጠብቃሉ። ሕገ እግዚአብሔር ጠብቀው ያስጠብቃሉ። የቀደሙት አባቶቻችን በዚህ መልኩ መንፈሳዊ አገልግሎት ምን እንደሆነ በደንብ ሆነው ኖረው አሳይተውልናል። ራሳቸውን ሰጥተው ለምሳሌ ክርስቶስ ራሱን ሰጥቶ ነው ለኛ ማገልገልም መገልገልም እንዴት እንዳለብን አገልጋዮቹ እንዴት መገልገልም እንዴት ማገልገልም እንዳለባቸው። ማገልገል ማለት ዝቅ ብሎ ከወንበር ላይ ተቀምጦ ብቻ ማዘዝ ሳይሆን ዝቅ ብሎ እያገለገሉ እግዚአብሔርን እያመሰገኑ
እያስገለገሉ የሚቀጥሉት ህይወት ነው። ስለዚህ መንፈሳዊ አገልግሎት ሲባል አጠቃላይ ከብፁዓን አባቶቻችን ከብፁዕ ፓትርያርክ ከአቡነ ማትያስ ጀምሮ ከብፁዓን አባቶቻችን ከነሱ ፈለግ ተከትሎ ሊቃውንት በየአጥቢያቸው በየደብራቸው በየሀገረ ስብከታቸው በየመካነ ቅድስት ቤተክርስቲያን ተገኝተው ቅዳሴውን ውዳሴውን ማህሌቱን ልዩ ልዩ የሆኑ መንፈሳዊ አገልግሎት ዲያቆናት በድቁና ካህናት በክህነታቸው በመናዘዝ ያገለግላሉ። መምህራነ ወንጌል ደግሞ ትምህርተ ወንጌሉ እንዲሰፋ ምእመናን ወደ ቤተክርስቲያን እንዲመጡ ቤተክርስቲያንን እንዲያውቋት እንዲረዷት በደንብ እነሱ ታምነው እነሱ እግዚአብሔርን አውቀው ሌሎቹን እንዲያውቁ እንዲያሳውቁ ማድረግ ነው። ስለዚህ መንፈሳዊ አገልግሎት በጣም በጸሎት በስግደት ፍጹም እግዚአብሔርን በመለመን የእግዚአብሔርን መንፈስ ልብስ ለብሶ እግዚአብሔርን መስሎ ማገልገል ነው። ስለዚህ ለእግዚአብሔር ራስን ዝቅ አድርጎ የምናገለግለው አገልግሎት በሰዎችም ዘንድ በእግዚአብሔርም ዘንድ ተቀባይነት እንዲኖረው ራሳችን ለሕግ እግዚአብሔር ማስገዛት ያስፈልጋል። ሰው ለእግዚአብሔር ሕግ ካልተገዛ ለሕግ እግዚአብሔር ሕግ ያልተገዛ ሰው ሌሎችን ሊያገለግል አይችልም። አገልግሎቱን ሊያተርፍ አይችልም። ሰው ሊያተርፍ የሚችለው መጀመሪያ ራሱን ለእግዚአብሔር ሲሰጥ የአገልግሎቱ ዓላማ ሲገባው ነው። አሁን በእኛ ዘመን ላይ ብዙ ጊዜ በቤተ ክርስቲያን ብዙ የተለያዩ ችግሮች እናያለን። ራሱን ያልካደ አገልጋይ አለ። ለእንጀራ ብቻ የሚኖር አገልጋይ አለ። ለጥቅም ብቻ የሚኖር ብቻ የሚፈልገው የስጋ ፍላጎቱ ከተሟላለ ስለ ቤተ ክርስቲያን አገልግሎት ስለ ምእመናኑ መጥፋት ስለ በጎቹ መጥፋት ግድ የሌለው አገልጋይ ምንደኛ አገልጋይ ይባላል። ስለዚህ አገልግሎት ማለት ራስን መስጠት ነው ለእግዚአብሔር እግዚአብሔር ለሞሸራት በደሙ ለመሰረታት ስለኛ ብሎ ቅዱስ የሆነውን ቃሉን ወንጌልን አስተምሮ እንዲያስተምሩ ደግሞ ከሱ ስር የነበሩትን ደቀ መዛሙርቶችን መልምሎ 12ቱን ደቀ መዛሙርት 72ቱን አርድእት 33 ቅዱሳን አንስት እነዚህን የተቀደሱ ማህበርን ለአገልግሎት ከመረጣቸው በኋላ ሆሮ ማሮስ ተኩሉ አጽናፈ ዓለም ብሎ መረጣቸው። ወደ ዓለም ሂዱ አላቸው። መጀመሪያ ግን ራስን መካድ ያስፈልጋል። ለአገልግሎት ራስን ማዘጋጀት ያስፈልጋል። ራስን ማብቃት ያስፈልጋል። የቤተ ክርስቲያኗን አስተምሮ መጠበቅ ማስጠበቅ ማወቅ ያስፈልጋል። ስለዚህ በዚህ መልኩ አገልግሎቱ እንደየደረጃው ለምሳሌ የቅኔው አለ፣ የማህሌቱ አለ፣ የቅዳሴው አለ፣ የድቁናው አለ፣ የስብከተ ወንጌሉ አለ። ሁሉም በየተሰጠው መክሊቱ ባጠናበት በደከመበት ቤተክርስቲያን ዝቅ ብሎ እግዚአብሔርን ማገልገል ህዝቡን ማገልገል አገልግሎት መንፈሳዊ አገልግሎት ይባላል ማለት ነው። እሺ ክቡር መምህራችን በእውነት ቃለ ሕይወት ያሰማልን፣ የአገልግሎት ዘመኖትን ያርዝምልን፣ በእድሜ በጸጋ ይጠብቅልን። እንግዲህ አገልግሎት እንዴት እንደሆነና ደግሞ እንዴት ማገልገል እንዳለብን በሰፊው እየገለጹት ነው። ሰፋ ያለ ሐሳብም እያነሱ ነው። እንደተባለው አሁን ደግሞ ትንሽ እየተቸገርን ያለ ነው። አገልጋዩ እግዚአብሔርን ከማገልገል ህዝቡን ከማገልገል ቤተክርስቲያንን ከማገልገል ይልቅ ወደ መገልገል ደረጃ እየደረሰ ነው። ቀደም እንደተነሳው ሁሉም በተሰጠው ጸጋ በተሰጠው መክሊት እግዚአብሔርን ከማገልገል ይልቅ መጠቀምን ብቻ እንጂ እግዚአብሔርን ማስደሰት ህዝቡን ማስደሰት ብዙ እየተረሳ ነውና ከዚህ አንፃር እንደው በተለይ አሁን በቤተክርስቲያናችን አሁን ስናይ እንደሚያውቁት እንደምንረዳው ተመልካቾችም ሁሉም እንደሚያውቁት በቤተክርስቲያናችን ላሉት ለሙዳየ ምጽዋቱ ሳንቲም ለምንሰበስብበት በሚገባ ታሽጎ ካለቀው እስከ ምክትሉ ሰበካ ጉባኤ ድረስ በፊርማ ታሽጎ ቁጥር ተሰጥቶት በደንብ እንክብካቤ ይደረግለታል። ከዛ ውስጥ የሚያስገቡ ህዝቦችን ግን በቤተ ክርስቲያናችን ለምሳሌ ስንት ሰው ነው በዚህ ዓመት ንስሐ የገባው? በዚህ ዓመት ስንት ሰው የንስሐ ልጆች ወይም ደግሞ የንስሐ አባት የያዙ ስንት ምእመናን ናቸው? ዘንድሮ በዚህ ዓመት ላይ ስንት ሰበካ ጉባኤ ደብተር አዘጋጅተው አማኞቻችን አሉ? በአጥቢያችን ስንት ምእመን አለ ተብሎ በየዓመቱ ቆጠራ አይደረግም። ምክንያቱም ሙዳየ ምጽዋቱን በየወሩን ቆጠራው አለ። በዛ ልክ አገልጋዮች ነን ካልንና ለምናገለግለው ህዝብ የምንጨነቅ ከሆነ እውነተኛ አገልጋዮች ነን ካልን እንዲህ አይነት በጎ ስራዎችን እንዲህ አይነት ከልብ የሆነ የመመረጥን አገልግሎት ምክንያቱም ቅድም እንደተነገረው ሐዋርያት አባቶቻችን ወደ ዓለም ሂዱ ብሎ እግዚአብሔር አምላካችን ኢየሱስ ክርስቶስ ሲልካቸው ለአገልግሎት ሲሄዱ በመጀመሪያ ጸሎት ነው ያደረጉት፣ ጾም ነው ያደረጉት። ስለዚህ በአገልግሎት ደረጃ ወደ አገልግሎቱ ስንመጣ እንደው እግዚአብሔርን ፈርተነው ጾመን ጸልየን ከልብ ሆነን
ወደ አገልግሎቱ እየመጣን ነው የምናገለግለው ወይስ ደግሞ ተረኛ ስለሆን ተራችን ለመሸፈን ብቻ ነው እግዚአብሔርን እያገለገልን ያለ ነው በቤተ ክርስቲያኗ እየተመላለስን ያለ ነውና እስኪ እነዚህን ሐሳቦች ትንሽ ቢገልጡችን። በእውነት ይሄ የሚገርም ጥያቄ ነው። የሚገርምም መንፈሳዊ እይታ ነው። በእውነት እንደተባለው በቤተ ክርስቲያናችን የቀደሙት አባቶቻችን እና እኛ አሁን ያለንበትን ስንመዝነው የቀደሙት አባቶቻችን እንደ ሻማ ቀልጠው ራሳቸውን ጥለው ለቤተ ክርስቲያንና ለሀገር ለሕዝብ ነው የኖሩት። ለምሳሌ አቡነ ገብረ መንፈስ ቅዱስን ስናይ እና አቡነ ተክለ ሃይማኖትን ስናይ ሌሎችም ቅዱሳን አባቶቻችን ቅዱሳን እናቶቻችን ስናይ ለሃይማኖታቸው እንደ ሻማ ቀልጠዋል። ለቤተ ክርስቲያን ያልሆኑት ነገር የለም። ምክንያቱም አባታችን እግዚአብሔር አርያ ሆኖ ስላዩ ክርስቶስ በመስቀል ላይ ተሰቅሎ እየሰቀሉትም እየወጉትም ይቅርታን ያስተማረ ራሱን ለሌሎቹ የሰጠ ያሳየ አምላክ መሆኑን አውቀው ተረድተው እነሱም እንደ ሻማ ቀልጠው ራሳቸውን ጥለው ሁሉም ነገር እያላቸው ግን ሁሉን ነገር ትተው ክርስቶስን ተከትለው እስከ ሞት ድረስ ስለሚለውሱት ስለሚበሉት ስለሚከፈላቸው አንድም ቀን አስበው አያውቁም ነበረ። ስለጠፉት በጎች ስለአመኑ ስለተጠመቁት ክርስቲያኖች ብቻ ሳይሆን የሚጨነቁት ሳያምኑ በጨለማው ስላሉት ሁሉ ነበር የሚጨነቁት። ምክንያቱም እነዛ ከእግዚአብሔር መንግስት ከእግዚአብሔር ከቅድስና ጎዳና ከ40 ቀን ከ80 ቀን ልጅነት ወጥተው የዘላለም ገሃነመ እሳት እንዳይበላቸው ያመነ የተጠመቀ እንዳለው ክርስቶስ ያመነ የተጠመቀ ይድናል፣ ያላመነ ያልተጠመቀ ይፈረድበታል ተብሎ በቅዱስ ወንጌል በቅዱስ ማርቆስ ወንጌል ምዕራፍ 16 ላይ ተጽፎ እንደምናገኘው ቅዱሳን አባቶቻችን ራሳቸውን ጥለው ነው ለኛ መብራት የሆኑት። ስለዚህ ዛሬ ለሌሎቹ የሚያበራ ሳይሆን እንደውም ለሌሎቹ ጋሬጣ የሆነ አገልጋይ የበዛበት ጊዜ ነው ብዬ ነው የማየው። ምክንያቱም ከኔ ሲጀምር ደሞዝ ስለሚከፈለኝ ወይንም የሆነ ነገር አለቃ ይቀጣኛል ወይ ጻፊ ይቀጣኛል፣ ዛሬ ከዚህ ቦታ አልታየውም ገና እንደዚህ ነገር ያደርሱብኛል ብዬ ነው ማገለግለው እንጂ ከልቤ እግዚአብሔር ዋጋ ይከፍለኛል። የሌሎች ነፍስ መዳን የሌሎቹ የጠፉት በጎች የእግዚአብሔርን ቃል ሰምተው ዛሬ በምን አይነት አገልግሎት ላገልግል፣ ቤተክርስቲያን በምን አይነት መልኩ ላገልግዬ ህዝቡንም እግዚአብሔርንም ቤተክርስቲያን ነፍሴንም ላስደሰታት የሚል አገልግሎት ላይ አይደለንም ያለ ነው። አሁን ወቅቱ ፈታኝ የሆነ ወቅት ነው። ስለዚህ ፈታኝ የሆነውን ወቅት በጽናትና በእውነት ሰው በጠፋበት ዘመን ሰው ሆኖ መገኘት ያስፈልጋል። አገልጋይ በጠፋበት ዘመን ንጹሃን አገልጋዮች አሉ፣ እውነት ነው። ንጹሃን አገልጋዮች ዛሬም ቢያንሱም ፈተናው ቢበዛባቸውም እንኳን ለእውነት ራሳቸውን ዝቅ አድርገው ለቤተ ክርስቲያን ለእግዚአብሔር ለሕገ እግዚአብሔር ተገዝተው ራሳቸውን ጥለው የሚኖሩ እንዳሉ ሆኖ ብዙሃኑ ግን የምናየው ነው። ብዙ መሰናክል የሆኑ ሰዎችም አለን። በአገልግሎት ውስጥ በቤተ ክርስቲያን ውስጥ ሆነን ለሌሎቹ ጋሬጣ የሆነን በር ላይ ቆመን እንዳይገቡም እንዳይወጡም ጋሬጣ ሆነን መሰናክል ሆነን ለብዙዎቹ መጥፊያ የሆነ ሰዎች አለን። ስለዚህ እኛ ሁላችንም ራሳችን አንድ ሐዋርያ የሆነ አንድ ወንጌላዊ የሆነ አንድ ቤተክርስቲያን አገልጋይ ራሱን መካድ አለበት። ምክንያቱም ከክርስቶስ ይማራል። ቀጥሎ ቅዱሳን ሐዋርያትን ቀደምት ነቢያትን ራሳቸውን ጥለው እንደ ሻማ ቀልጠው ዋጋ ከፍለዋል። ስለዚህ እኛም በዘመናችን የዘመኑ ሐዋርያ የዘመኑ ደቀ መዛሙርቶች እኛ ነንና ለቤተክርስቲያን እንደ ሻማ ቀልጠን ደሞዝ ሳይሆን እከሌ ይቀጣኛል እከሌ አየኝ አላየን ብለን ሳይሆን ህሊናችንን ፈጣሪያችንን ፈርተን ህዝቡን የሚያስደስት ህዝቡን የሚማርክ ፍጹም ለህዝቦች ፈውስ ምሕረት የሚሆን ለሀገርም ቢጸለይ አገልግሎቱ በሰውም ዘንድ በእግዚአብሔርም ዘንድ በህሊናም ዘንድ በረከት የሚያስገኝ አገልግሎት ልናገለግል ይገባናል። ስለዚህ አገልጋዩ ራሱን ሊክድ ይገባል። ምክንያቱም የሚወደይ ቢኖር ራሱን ይካድ ስላለ በቅዱስ ማቴዎስ ወንጌል ላይ እንደተጻፈው የሚወደይ ቢኖር መከራ መስቀልን ተሸክሞ መከራ የሚፈልግ የለም። አሁን በአሁን ሰዓት ሁሉም አልጋ ባልጋ ላይ እንጀራ መብላት የሚፈልግ እንጂ መከራን ሁሉም ይፈራታል። ስለዚህ አሁን ዛሬ በቤተክርስቲያን ላይ ብዙ ችግር ሲፈራረቅ፣ በምእመናኑ ላይ ብዙ ችግር ሲፈራረቅ፣ በቤተክርስቲያን አባቶች ላይ ብዙ ግፍ ሲፈጸም አባቶች ዝም ይላሉ። ምክንያቱም ስጋዊ ነገር ፍራቻ ስላለባቸው ነው። መንፈሳዊ ህይወት ግን የገባው ሰው እስከ ሞት ድረስ ራሱን አሳልፎ ይሰጣል ለቤተክርስቲያን ለክርስቶስ። ምክንያቱም ክርስቶስን ቀራንዮ ላይ ያለውን ክርስቶስን ካየ ከተመለከተ እኔም ላይ ይሄ ነገር ኃላፊነቱ ቀንበሩ በእኔ ላይ ነው ያለው፣ ቤተክርስቲያን በእኔ እጅ ነው ያለው፣ በዘመኑ የዘመኑ ሐዋርያ እኔ ነኝ ብሎ አገልጋዩ ራሱን ካልሰጠ ቤተክርስቲያን ስትቃጠል ምእመናን ከተለያየ ችግር ውስጥ ሲወድቁ አልፈን ዝም ብለን የምናያቸው ከሆነ እነሱን በትካዜያቸው በሐዘናቸው በችግራቸው ጊዜ ቀርበን የማናጽናናቸው ከሆነ አብሶ
ካህናት አባቶቻችን ለልጆቻቸው ቅርብ ሆነው በጎቻቸው ልጆቻቸውን ጠቦቶችን ሊጠብቁ ይገባል። ምክንያቱም የንስሐ አባት ማለት ከስጋ አባትም በላይ ነው። የነፍስንም የስጋንም ደዌ የሚፈውሱ ናቸው። የስጋንም የነፍስንም ችግር የሚፈቱ ናቸው። በጸሎታቸው እግዚአብሔርን ለምነው በመስዋዕታቸው ዘካርያስ በቤተ መቅደስ ሆኖ መስዋዕቱ ጸሎቱ ዕጣኑ እንደተቀበለ ሁሉ ዛሬም በዘመኑ ያሉ አባቶቻችን በአገር ላይ የመጣው ችግር በሕዝብ ላይ የመጣው ችግር መቅሰፍቱ መለያየቱ ይህ ሁሉ ነገር የመጣው አገልግሎታችን ድክመት ስላለበት ነው። ስለዚህ ቅድስና ስለጎደለው ነው። መስዋዕታችን በእግዚአብሔር ፊት ንጹህ አይደለም፣ አልተቀበለውም ማለት ነው። ስለዚህ በአግባቡ ልናገለግል በአግባቡ ልንገለገል ይገባናል። እግዚአብሔር ልናውቀው ይገባል። መንፈሳዊ ሕይወት አንዳንድ አገልጋዮች እግዚአብሔርን እያገለገሉ እግዚአብሔርን የማያውቁት አገልጋዮች አሉ። በቤተ መቅደሱ እየወጡ እየገቡ ግን መውጣት መግባታቸውን እንጂ ማንን እንደሚያገለግሉ የማያውቁ አገልጋዮች አሉ። ስለዚህ እንደነዚህ አይነት አገልግሎት ማገልገል አይገባንም። በእውነት እግዚአብሔርን አውቀነው የሚቀደሰው ቅዳሴ፣ የሚጸለየው ጸሎት፣ በቤተ ክርስቲያን የሚከናወነው ነገር ሁሉ ፈራ እግዚአብሔር የተሞላበት ሰውንም የማያሰናክል እግዚአብሔርን የማያሳዝን መስዋዕቱም በእግዚአብሔር ፊት በእውነት ከንቱ ሆኖ የማይቀር በእግዚአብሔር ዘንድ የሚቀበለው የዘካርያስ ዕጣን የደጋግ አባቶቻችን መስዋዕት እንዲሆን ራስንም ለንስሐ ለይቅርታ ፍጹም እግዚአብሔርን ማወቅና መረዳት ያስፈልጋል። እግዚአብሔርን ሳያውቁ እግዚአብሔርን ማገልገል አይቻልም። ስለዚህ እግዚአብሔርን ልናውቀው ያወቅነውን እግዚአብሔር ደግሞ እኛ እሱን ካወቅነው ስለ ሌሎቹ ብንመሰክርም እነዚያ ሰዎች ያምናሉ ይረዳሉ ማለት ነው። እኛ ሳንረዳ ግን ሌሎችን ልናሳምን አንችልም። ሰው ሳያምን ሌሎችን መኑ ማለት አይችልም። ስለዚህ የእምነትን ምንነት የእግዚአብሔርን ምንነት ስለ እመቤታችን የሚመሰክር ሰው የእመቤታችን ፍቅር ሊያውቅ ይገባል። ስለ ጌታችን ስለ መድኃኒታችን ስለ መስቀሉ ፍቅር የሚመሰክር ሰው የመስቀሉ ፍቅር ካልገባው ለሌሎቹ እንዲገባቸው ማስረዳት አይችልም። እሱ በጥርጥር ማይበል ያለ ሰው ሌሎቹን ማሳምኖ ወደ እውነተኛው መንገድ ሊያመጣ አይችልም ማለት ነው። ስለዚህ የእንጀራ አገልግሎት ሳይሆን መሆን ያለበት ፍጹም መንፈሳዊነት ፍጹም ፈራ እግዚአብሔር ባለበት እግዚአብሔርን ፈርተን ወጥተን የምንገባበት አገልግሎት ሰውንም የሚስብ እግዚአብሔርን የሚያስደስት ሕሊናንም የሚያረካ ደዌ ሥጋ ደዌ ነፍስን የሚፈውስ ጸሎትና አገልግሎት ማድረግ አለብን። ምክንያቱም ወንጌል ብዙ ጊዜ አሁን ይሰበካል። በዚህ ዘመን ብዙ መምህራኖች ከተለያዩ መንፈሳዊ ቴዎሎጂ ብሉይ ኪዳን አዲስ ኪዳን ብዙ መተርጉማኖች አሉ። በየዓመቱ ቤተክርስቲያናችን በረቀቀ መልኩ የረቀቀውን ሚስጥረ ሥላሴን ነገረ መለኮትን እያስተማረች ደቀ መዛሙርትን ታወጣለች። ብዙ መምህራንን የብሉይ የአዲስ እያለች ታወጣለች ታሰለጥናለች። ግን ያ ሁሉ አገልጋይ የቱ ነው? ቅዱሳን ሐዋርያት 12 ሆነው ነው ዓለምን ሁሉ ሄዳ ያጣፈጡት። ዛሬ ሁሉ መምህራን አለ፣ ግን ብዙ በጎች እየጠፉ ነው። ዛሬ ከቤተ ክርስቲያን እየወጡ ነው። እንደውም በእኛ በአገልጋዮች ምክንያት ብዙ በጎች ከቤት እየወጡ ነው፣ እየተሰናከሉብን ነው። እኛ አገልጋዮች ችግር አለብን። ችግሮቻችን መቅረፍ አለብን፣ ራሳችን ማየት አለብን ብዬ ነው የማስበው። ስለዚህ አገልግሎቱ ፈራ እግዚአብሔር የተሞላበት ፍጹም መንፈሳዊነት ጸሎት ያለበት ቅድስት ቤተ ክርስቲያን በደንብ አውቀናት ተረድተናት መውጫውን መግቢያውንም በደንብ ተረድተን ሌሎችን የምናስረዳ የወንጌል ሚስጥሩ ገብቶ ሌሎችን ሚስጥሩ እንዲገባቸው ማድረግ የምንችል አገልጋዮች ካልሆንን ጩኸት ብቻ ነው የሚሆነው። ስለዚህ ትንሽ ዘመኑ ፈታኝ ስለሆነ ለምእመናኖቹ ብዙ መሰናክል የሆነ አገልጋዮች ስላሉ ሁላችን ራሳችን ብናይ ብዬ እንደ ቤተ ክርስቲያን ልጅነትና እንደ እግዚአብሔር ቃል መልእክቴን ማስተላልፈው በዚህ መልኩ ነው። ምክንያቱም ቤተ ክርስቲያን አሁን ትልቅ ፈተና ላይ ነው ያለችው። አገልጋዮቹ በተለያየ ምክንያት ከቤተ ክርስቲያን የሚወጡም አገልጋዮች አሉ። ምክንያቱም ሙስናው አለ፣ ጎጠኝነቱ አለ፣ ዘረኝነቱ አለ። ሰው ከዘረኝነት ሳይወጣ እንዴት ነው ሌሎችን ሊያሳምን የሚችለው? ሰው በሰፈር ውስጥ ታጥሮ ሰው በክርስቶስ ደም ሰው በክርስቶስ ማኅተም ታትሞ ከዘረኝነት ሳይወጣ ሌሎችን ዘረኛ ትሁን ብሎ እየሰረቀ ሌሎችን አትስረቅ ብሎ የሚያስተምር አገልጋይ አይደለም። ስለዚህ ይሄ የውሸት አገልግሎት፣ የአስመሳይነት፣ የምንደኝነት አገልግሎት ወይም የእንጀራ አገልግሎት ነው የምለውና ይሄ ተገቢ አይደለም። ቤተክርስቲያናችን ሁላችንም ዝቅ ብለን ገብቶን ተረድተን የቀደሙት አባቶቻችን ገድለ ተአምራትን እያነበብን የእነሱን መንፈሳዊ ፈለግ ተከትለን ቅዱሳን ሐዋርያትን የአምላካችን የፈጣሪያችን ኢየሱስ ክርስቶስን አርአያነት ተከትለን እስከ ሞት ድረስ የታመንኩን እንዳለ ቅዱስ ጳውሎስ እስከ ሞት ድረስ ታምነን ቤተክርስቲያንና ሕዝቡን እንድናገለግል ለሕዝቡ ዝቅ ብለን ወደ ቤተክርስቲያን እንዲመጣ ለቤተክርስቲያን መብራት ሆነን ለሕዝበ ክርስቲያኑ መብራት ሆነን በዚህ ብቻ አይደለም በሰማይ ቤታችን
የዘላለምን የረፍት ቦታ የማይከለከለው መንግስቱን ወርሰን ሌሎቹ እንዲወርስ እግዚአብሔር ሹሞና አስቀምጦናልና ዘመናችን ብንጠቀምበት ጊዜያችን ብንጠቀምበት የሚል መልእክት ነው ያለኝ። ሰፋ ያለ ሐሳብ ነው እያነሱ ያሉት። እንግዲህ ተመልካቾቻችን በተለይ በአገልግሎቱ አካባቢ ያለን ወደ ቤተክርስቲያን ጠጋ ብለን ያለን ቤተክርስቲያንን እናገለግላለን የምንል ሰዎች የተገልጋዮቹ የህዝቡ ያማኛችን መሰናክሎች እንዳንሆን ቢቻል በእኛ ምክንያት ሰዎች እንዲድኑ እንጂ በእኛ ምክንያት ሰዎች እንዳይሰናከሉ መጠንቀቅ ያለብን ጉዳይ ነውና ብዙ ጊዜ በተለይ አሁን የዘመኑን ቴክኖሎጂ ለበጎ ነገር ከመጠቀም ይልቅ እንደሚያውቁት እንደሚረዱት መምህር ብዙዎቹ አሁን ቅዳሴ ሰዓት እንኳን ቅዳሴ ገብተው ላይ በሚገቡበት ሁኔታ ያየን እየተመለከትን ነውና በቤተ መቅደሱ የእግዚአብሔር መስዋዕት በሚሰዋበት ስፍራ ላይ በእንዲህ አይነት መልኩ ከመንፈሳዊ መንገድ እየወጣን ያለንበት ሰዓትና ጊዜ ነውና ስለዚህ አገልግሎታችን ምን ያክል ከእግዚአብሔር እየራቅን እንደሆነ ልናውቀው ልንረዳው ይገባል። ስለዚህ የበለጠ ወደ እግዚአብሔር መቅረብ ያስፈልጋል። ራስን ማየት መመርመር ያስፈልጋልና እንደው ከዚሁ ጋር ተያይዞ ክቡር መምህራችን ቀድምም ሰፋ አድርገው አንስተውታል። አሁንም ደግሞ ልናነሳው የሚገባ ትልቁ ነገር ምንድነው? ህዝባችንን ጠርተነው ሊገለገል መጥቶ ወንጌል ማራለው ብሎ ዝማሬ ሰማለው ብሎ ከመጣ በኋላ እኛ ደግሞ ለትምህርት 15 ደቂቃ እንሰጥና ለልመና ደግሞ 30-40 ደቂቃ ሰጥተን ልናገለግልህ ነውና ብለን የሰበሰብነውን ህዝብ በእንዲህ አይነት መልኩ ስናንገላታ እንታያለንና እዚህ ላይስ እንደው የሚሰጡት ሐሳብ ምንድነው? ለወንጌል የጠራነውን ህዝብ እና ከኪስህ ደግሞ ያለማመናችን ስታይል ከ1 እስከ 30 ቀናትን እየጠራን ቅዱሳን የተሰየሙበትን እስኪና የዮሐንስ ፍቅሩ ያለ የሚካኤል ፍቅሩ ያለ እመቤታችን የምትወድ 1 እስከ 30 ቀኖች እየተጠሩ ህዝባችን ካለው አስራት በኩራትን አውጥቶ አስደናቂ ካቴድራል እየሰራ ያለ ህዝባችን ነውና ወንጌል ከመስጠት ወንጌልን በወንጌል ከማረቅ ወንጌልን ከማጠጣት ይልቅ ከኪስ ውስጥ ያለውን ነገር አራክፈን ምን ወስድ ሰዎች ወይም ደግሞ አገልጋዮች እየተፈጠርን ነውና እዚህ ላይ እንደው የተወሰነ ሐሳብ ቢሰጡን። በድጋሚ እግዚአብሔር አምላክ ስሙ የተመሰገነ ይሁን። ይሄ በጣም የሚያሳዝን ነገር ነው። በቤተ ክርስቲያናችን መጀመሪያ መቅደም ያለበት ወንጌል ነው። ምክንያቱም ይሄ ህዝብ እንግዲህ የቅዱስ ማርቆስን እናት ስናይ ቤቷንም ህይወቷን መጀመሪያ ራሷ ህይወቷን የሰጠችው አንድ ሰው በእውነቱ ከሆነ ራሱን ከሰጠ ሀብቱ ሁሉ ምኑም አይደለም። ሰው መጀመሪያ መስጠት ያለበት ህይወቱን ነው፣ ራሱን ነው። ሰው መገንባት ያለበት መጀመሪያ ሰውየው ነው። ሰውየው ካልተገነባ ስጥ ብንለውም ይህን አርግ ብንለውም አልገባውም። ክርስትና መንፈሳዊ ህይወት የለውም ማለት ነው። ወንጌል ስላልገባው ነው። ምክንያቱም ወንጌል የገባው ሰው ክርስትና የገባው ሰው ግን ስጥ ሳይባል ራሱ ይሰጣል። እንደውም ህዝባችን አሁን እኮ ስጥ ሳይባል የሚሰጥ ህዝብ ነው። ቤተክርስቲያን ምን ጎደለባት? ለቤተክርስቲያን ምን ላድርግላት? ለቤተክርስቲያን አገልግሎት፣ የውስጥ አገልግሎት ነው ቅዱሳን እጣኑ፣ ዘቢቡ፣ መጋረጃው፣ ልብሰ ተክህኖ፣ መስቀሉ ምንድነው የጎደለው ብለው እናቶቻችን አባቶቻችን በጣም ለዚህ ቅርብ ናቸው። ህዝቡን የሚያሰለቹ ነገሮች አሁን እንደውም ትላንት ወዲያ ሶሻል ሚዲያ ላይ አንዲት እህታችን እንደዚህ አይነት ነገር ማብራሪያ እየሰጠች ነበር። እኔ ቤተክርስቲያን እጄ የሰለቸኝ ነገር ቢኖር አንዱ አስተምሮ የሆነ ነገር ብሎ ደግሞ ያኛው ወርዶ በቃ ያንን የተማርነውን የእግዚአብሔር የተጠራንበትን የዕለቱን ወንጌል ተምረን የሚገባውን አስራት በኩራት በአግባቡ አውጥተን መሄድ ሲገባን አንዱ ተነስቶ አንዱ ሌላ ይላል፣ አንዱ ተነስቶ አንዱ ሌላ ይላል። ክፍል ሁለት ልመና ማለት ነው። ስለዚህ እነዚህ ነገሮች በጣም አሰልችተውናል። ቤተክርስቲያን እንዳንሄድ እያረጉን ነው። ምክንያቱም አስቀድሰን ትምህርተ ወንጌል ሰምተን መቅደመ ተአምራን ሰምተን መሄድ ሲገባን ጊዜያችን ያለ አግባብ እየወሰዱብን ነው። እንደገና ደግሞ የልመና ጊዜው ከትምህርት ጊዜው በጣም የበዛ ነው። ስለዚህ ይሄ በጣም ለቤተክርስቲያናችን ለአገልግሎቱም በጣም መሰናክል ሆኖብናል። እኛም በቤተክርስቲያን በረከት እንዳናገኝ እያደረጉን ኃጢያት እየገባን ነው። ስለዚህ ይሄ ነገር መስተካከል አለበት የሚል ትችት ስታቀርብ እየሰማሁት ነበር። እና ምንድነው አጠቃላይ በቤተክርስቲያን መቅደም ያለበት ወንጌል ነው። መቅደም ያለበት የሁሉም ማሰሪያው እንግዲህ አንድ ሰው ለመቁረብም ቅዳሴው ወንጌል ነው። ቅዳሴው ወንጌል ነው። ድጎም ወንጌል ነው። ማህሌቱም ወንጌል ነው። ሁሉም ነገር ወንጌል ነው። በቤተ ክርስቲያን የሚከናወኑ ነገሮች በሙሉ ከወንጌል የወጡ ናቸው።
ራሳቸው አባታቸው ወንጌል ነው። ስለዚህ ወንጌል አንድ ሰው ሳይማር አንድ ሰው ይህንን አድርግ ለማለት መጀመሪያ ወንጌል መቅደም አለበት። ወንጌልን ካስቀደምን ያ ሰው በደንብ ተምሯል፣ ገብቶታል። ስለ ስጋው ደሙ፣ ስለ ቅዳሴ፣ ስለ እያንዳንዱ በቤተ ክርስቲያን ስለሚከናወነው፣ ስለ ስጦታ፣ ስለ ምጽዋት፣ ስለ እያንዳንዱ ስለሚደረጉት ነገር የየራሱ የሆነ ወንጌሉ ላይ ተቀምጧል። በብሉይም አለ በአዲሱም አለ። የእግዚአብሔር ለእግዚአብሔር፣ የቄሳር ለቄሳር፣ ለእግዚአብሔር የሚገባው ለእግዚአብሔር ስጡ፣ ለቤተ ክርስቲያን የሚገባው ለቤተ ክርስቲያን። ስለዚህ ያ ስለሆነ ሕዝቡን በደንብ ከተማረ ስጥ ሳይባል ይሰጣል። አስራት በኩራት ምእመናኑ ራሳቸው አምጥተው ስለታቸውን እግዚአብሔር ያደረገላቸው። ምክንያቱም አገልግሎቱ በደንብ ከተገለገለ ሕዝቡ በደንብ ጸሎቱ በደንብ ከልብ ከተጸለየ ጸሎቱ ይፈውሳል፣ ዕጣኑም ይፈውሳል፣ አጋንንት ያርቃል፣ ችግሮችን ይፈታል። በዚያ መልኩ ሕዝቡ ስጥ ሳይባል ራሱ ይሰጣል። ስለዚህ ሕዝቡን በደንብ ማብቃት በወንጌል ማስተማር ያስፈልጋል። የዕለቱን ወንጌል ዘመኑን የሚዋጀውን በቅዱስ ያሬድ ቀመር ወይም አስተምሮ የዕለቱ ወንጌል፣ የዕለቱ ምስባክ፣ የዕለቱ ስርዓት ቤተክርስቲያን የተሰራልን በሊቃውንት የተሰራልን ስርዓት ስላለ በዛ መልኩ ዘርግቶ ሕዝቡን ቁጭ አድርጎ ቦታውን አመቻችቶ ምእመናን ተምረው ቃለ እግዚአብሔርን አውቀው አስራት በኩራት ምን እንደሆነ ማስረዳት ማስተማር፣ የሚሰጡት ነገር ደግሞ ለማን እንደሆነ የሚሰጠው ስጦታ የት ላይ እንደሚውል ምን መደረግ እንዳለበት በደንብ ማስረዳት። ይህን ከተማረ ሰው ይሰጣል። እንኳን አይደለም ተምሮ ሳይማር ሕዝቡ ስጥ ተብሎ እልል ሰተባለ ይሰጣል። እከሌ ሰጠቀት አሁን ይህ እንደ ልምድ ሆኖ እከሌ ይህን ያህል ብር ሰጥታለች፣ እከሌ ይህን ያህል ብር ሰጥቷል ካልተባለ ምእመናኑ ይከፋቸዋል። አሁን ቀኝ የሰጠችውን ግራ አትወቅ ይላል ወንጌል። ስለዚህ ሕዝቡን አሁን ከመስመር እያወጣ ነው ማለት ነው። ከወንጌል ውጭ እያወጣ ነው። ስለዚህ ቅዱሳን የሆኑ አባቶቻችን፣ ቅዱሳን የሆኑ እናቶቻችን፣ ቅዱሳን የሆኑ ወንድሞቻችን የእግዚአብሔር ፍቅሩና ወንጌል የገባቸው ሰዎች ግን ስጡ ሳይባሉ ራሳቸው በድብቅ አምጥተው ለእግዚአብሔር ይሰጣሉ። ስለዚህ ክርስትና ሲገባው አንድ ሰው ማንኛውም ሰው ስጡ ሳይባል ይሰጣል። ለቤተ ክርስቲያን የሚገባውን ነገር ሰው እንዲያደርግ፣ ምእመኑ እንዲያደርግ፣ ክርስቲያኑ እንዲያደርግ ማስተማር ማስረዳት ግን ያስፈልጋል። ስለዚህ ያንን ካላደረግን ዝም ብለን አውደ ምሕረት ላይ የትምህርተ ወንጌሉን የሚጣፍጠውን የእግዚአብሔርን ቅዱሱን ጉባኤ የበረከቱን ጉባኤ የቃለ እግዚአብሔርን የበረከትን ቦታ በሌላ ልንቀይረውና በሌላ ልንሸፍነው ጊዜውንም ልናባክን አይገባም። ስለዚህ ማድረግ ያለብን ሁላችንም መምህራነ ወንጌል በያለንበት ቅድስት ቤተ ክርስቲያን መልእክቷም አስተምሮዋም ሰዎችን አስተምራ ቀይራ አስረድታ ምን ማድረግ እንዳለብን ግልጽ በሆነ በማያስተማማ ወይንም ሌላ አሜት እንዳይመጣ የሚውለውን ለምን እንደሚውል አገልግሎቱ የሚሰጠው ብር ምን ላይ መዋል እንዳለበት አስረድቶ ያንን ነገር በአግባቡ ስራ ላይ እንዲውል ማድረግ ይገባል። ምክንያቱም ማህበረ ካህናት ልጆች አሏቸው፣ ትዳር አላቸው፣ ህይወት አላቸው፣ የቤት ኪራይ አለባቸው፣ ብዙ ነገር አለባቸው። ስለዚህ ስራቸው እነሱ ችግኝ ተተክሎ ካልተኮተኮተ አረም እንደሚይዘው ምእመናንን ማስተማር፣ መኮትኮት፣ ለቤተክርስቲያን የሚገባውን ነገር እንዲያደርጉ፣ ጤናቸው፣ ስራቸው፣ ህይወታቸው እንዲስተካከል መጸለይ፣ በውዳሴ ማርያም በጸሎታቸው በቅዳሴያቸው ስመ ክርስትናቸውን እየጠሩ ልጆቻቸውን አስራት በኩራት እንዲያወጡ እንዲባረኩ ማድረግ ይገባል። እነዚህ አባቶች ደግሞ ሰው ናቸው፣ መልአክ አይደሉም። መብላት አለባቸው፣ መኖር አለባቸው። ልጆቻቸው ትዳር ህይወት አላቸው። ይህንን ካላደረጉ ደግሞ እነዚህ ሰዎች ስራ ፍለጋ ይሄዳሉ። አሁን እንደውም በቤተ ክርስቲያን ዙሪያ ምን ይደረጋል? አባቶች አገልግሎት ወጥተው ከቅዳሴ ወጥተው ወደ ዘበኝነት የሚሄዱበት ደረጃ ላይ አለ። ቤተ ክርስቲያን ላይ አገልግለው መስቀላቸውን የክብር ልብሳቸውን ትተው እንደገና ዘበኝነት በረንዳ ጥበቃ ሂደው መሳሪያም እንኳን ይዘው ድርጅት የሚጠብቁ መሳሪያ ይዛሉ። ሌባ ከመጣ ሰውም ሊገሉ ነው ማለት ነው። ስለዚህ ምእመናኑ አስራት ማውጣት ለምን እንደሚያወጣ ምን ላይ እንደሚውል ይህን ማስረዳት ያስፈልጋል። ከዚህ በመቀጠል አባቶች ደግሞ ለልጆቻቸው ለምእመናኑ ተክተው መጸለይ ማስተማር ይኖርባቸዋል ማለት ነው። ስለዚህ አገልግሎቱ በደንብ መገልገል አለበት። ለዚህ ለልመና ወይንም አውደ ምሕረቱን ትምህርተ ወንጌል የምንማርበት የምናስተምርበትን ጊዜ ለሌላ ቃለ እግዚአብሔርን አስተምረን ህዝበ ክርስቲያኑን ብናበቀው ብናነቀው ጥሩ ነው ብዬ አስባለሁ። የቤተ ክርስቲያን ተልኳም ይሄ ስለሆነ ከልብ እናመሰግናለን። በነበረን ቆይታ እንግዲህ ተመልካቾቻችን ሰፋ ያለ ሀሳብ እንደወሰዳችሁ ተስፋ እናደርጋለን። ምክንያቱም አገልጋይ ምንድነው፣ አገልግሎት ምን ይመስላል የሚለውን በሰፊው አንስተን የቤተ ክርስቲያን አገልጋይ አባቶቻችንን እንዴትና በምን አይነት መልኩ ማገልገል እንዳለባቸው ሰፋ ያለ ሀሳብ ተነስቷል። ከዛም ደግሞ እንደተባለው ሁሉ ጊዜ የሚነሳው የልመና ጉዳይ 2-3 ጊዜ ለልመና እስኪ ለኔ ደግሞ ትንሽ ልለምን አይነት ነገር ክፍል 1 ክፍል 2 ልመና ድረስ ማሳቀቁ
ህዝባችንን ወደ ኋላ የሚያደርግ መሆኑንና ስለዚህ በዚህ ልክ የሚሰራ ስራ ሳይኖር እንዲሰራ ገና ልንጀምር ነው ተብሎ ልመና የሚለመንበትም ጊዜ ያለና ህዝባችን እንደሚታወቀው የሚሰራ ስራ ካለ ማቴሪያሉን ሰፍሮ ቆጥሮ አምጡ ከተባለ ማምጣት የሚችል ህዝብ ነው ያለን። የበለጠ ግን ደግሞ ወንጌልን ማስተማር የሁላችንም ተልእኮ የሁላችንም ግዴታ ሊሆን ይገባል። ክቡር መምህራችን በድጋሚ ቃለ ሕይወት ያሰማልን፣ የአገልግሎት ዘመኖትን ያርዝምልን፣ በእድሜ በጸጋ ይጠብቅልን። እንደው በማጠቃለያ የሚሉት መልእክት ካለ የማጠቃለያ መልእክቶትን አጠር አድርገው ይግለጹና እንጨርስ። እሺ ክቡር መምህራችን እንግዲህ በነገሮች ሁሉ እግዚአብሔር አስጀምሮ ስላስፈጸመን ክብር ምስጋና ለሱ ይሆንልን። እንግዲህ ያው እንደተባለው እንደተነጋገርነው ቤተክርስቲያናችን በንቃት በትጋት እንጠብቃት እናገልግል ነው መልእክቱ። ቤተክርስቲያናችን ዘመኑ በጣም አስቸጋሪ ነው። ብዙ አይነት ንፋሶች አሉ፣ ብዙ አይነት ወጥመዶች አሉ፣ ብዙ በጎች በተኩላ እየተበሉ ነው። ስለዚህ የቤተክርስቲያን አባቶች 21ኛው ክፍለ ዘመን 22ኛው ክፍለ ዘመን ነውና ዘመኑን ዋጁ ተብለናልና ዘመኑን ዋጅተን ትውልዱን ከጥፋት ማዳን ይኖርብናል። አብሶ ሶሻል ሚዲያ ላይ በጣም ወጣቱ ክፍል ያለ ሶሻል ሚዲያ ላይ ነው። ስለዚህ ሁላችንም ዘመኑ ያመጣውን ነገር ተጠቅመን ትውልዱ ያለበትን ፈልገን ካለበት ሄደን ትውልዱን ማዳን አለብን። ቤተክርስቲያን ቢሰራ ህንጻ 40 30 ዘመን ህንጻ ብንከምር ድንጋይ በድንጋይ ላይ ብንከምር ምን ትርጉም የለው። የሥላሴን ህንጻ መስራት ያስፈልጋል። ህንጻ እግዚአብሔርን መስራት ትውልዱን መስራት ወደ ቤተክርስቲያን ወጣቱ ላይ ተክተን መስራት አለብን ብዬ አስባለሁ። መምህራነ ወንጌል በአገር ውስጥም በአገር ውጭም ያለን ሁላችንም የተሰጠን ተልኮ እግዚአብሔር የሰጠንን ተልኮ በአግባቡ ተወጥተን ለትውልዱም ብርሃን ሆነን ለኛም በረከት አግኝተን በጠፉት ነፍሶች በመዳናቸው ደስታን አግኝተን እግዚአብሔርም ተደስቶ የጠፉትን በጎች ማግኘት መፈለግ ያስፈልጋልና ብዙ አስቸጋሪ የሆነ ዘመን ላይ ያለነው በጥንቃቄና በጥንካሬ ቤተክርስቲያናችን አርያ ሆነን እንደ አባቶቻችን የሚያስከፍለውን ዋጋ ከፍለን ህዝባችንና ሀገራችን ቤተክርስቲያናችንን እናገልግል ነው። ስለ ነገሮች ሁሉ እግዚአብሔር ስሙ የተመሰገነ ይሁን። አስጀምሮ ያስፈጸመን ይክበር ይመስገን። የድንግል ማርያም እናታችን ምልጃ ጸሎት አይለየን። አሜን። ይቆየን። አመሰግናለሁ። በእውነት ክቡር መምህራችን ቃለ ሕይወት ያሰማልን፣ የአገልግሎት ዘመኖትን ያርዝምልን። ጥሪያችን ተቀብለው እዚህ ድረስ መጥተው የመሰለ ልዩ ቆይታ ከኛ ጋር ስላደረጉ ከልብ እናመሰግናለን። ተመልካቾቻችን እንግዲህ ለዛሬ የነበረን ቆይታ በእንዲህ አይነት መልኩ ቆይተናል። ብዙ እንዳተረፋችሁበት ተስፋ እናደርጋለን። በተለይ አገልጋይ ወንድሞቻችን አባቶቻችን በየሶሻል ሚዲያው ያላችሁት ቅድም መምህር እንደገለጹት ብዙ ጊዜ የመጡትንም ለዛውም ደግሞ በሚገባ ተንከባክበን መያዝ አልቻልንም። የመጡትን እንኳን ያለመጡትን ሂዶ መፈለግ ደግሞ የሁላችንም ግዴታ ነው። እንደተባለው ዘመኑ የፈጠረውን ይሄን ሶሻል ሚዲያውን ተጠቅሞ በሶሻል ሚዲያ ውስጥ ያሉ ወገኖቻችንን ወደ ቤተክርስቲያን ማምጣት ያስፈልጋል። እንደው ቤተክርስቲያን የመጡትን ብቻ አይደለም መንከባከብ ወይም ደግሞ መያዝ ወንጌልን መድረስ ያለብንና ከቤተክርስቲያን ውጭ ባሉት በተለይ በእነዚህ በሐዘን ቤት፣ በለቅሶ ቤት፣ በሰርግ ቤት በእንዲህ አይነት ምክንያቶች ከቤተክርስቲያን ራቅ ያሉ ሰዎች ቤተክርስቲያን አግኝተናቸው የማናውቃቸውን ሰዎች ወደ ቤተክርስቲያን ለማምጣት የሚመች አጋጣሚ ነውና ሶሻል ሚዲያውም ልክ እንደዚሁ በድፍረት ማንም የሚቦርቅበትን ሶሻል ሚዲያ የቤተክርስቲያን አባቶችና የቤተክርስቲያን አገልጋዮች ወደዛ ገብታችሁ አስደናቂ ስራ እየሰሩ በዓለም ላይ ያሉ ልጆችን ወደ ቤተክርስቲያን ማምጣት ይቻላልና በዚህ ልክ እንድንሰራ ስለዚህ መምህራችን በሰፊው መልእክቱን አስተላልፈዋል። ስለነበረን ሰዓትና ጊዜ አምላካችን እግዚአብሔር ስሙ የተመሰገነ ይሁን። በሌላ ጊዜ በቀጣይ በሰንበት እንግዳ መርሃ ግብራችን ከሌላ እንግዳ ጋር እስክንገናኝ ሰላም እግዚአብሔር ይብዛላችሁ። ሰላም ቆዩልን።